ናዝሬት ልሂድ እኔው ልሰንበት ምን ያህል ውብ እንዳደረጉት አስፋልቱን እንመለከታለን። ከተማ ናዝሬት ናዝሬት ልሂድ እኔው ልሰንበት ነው እንደምትመለከቱት ከንቲባ ቢሮ አጠገብ ሰው ምን ያህል ፎቶ እንደሚነሳ። ሰላም ዩቲዩብ፣ ዛሬ ባበደ ቪዲዮ ተገናኝተናል። አዳማ ተገኝተናል። አዳማ ላይ የተሰሩ የሚገራርሙ መንገዶችና የሚገራርሙ ቦታዎች አሉ። እናም እነሱን እናያለን። ከኛ ጋር እንውላለን። ቪዲዮ እንደሚመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። ሌትስ ጎ። በፊት አዳማ ስታይሏ እንደዚህ አይነት ዜብራ ወይም ደግሞ አስፋልቶቿ ላይ እንደዚህ የሚያምር ነገር አይታይም ነበር። አዲስ አበባ ላይ ወደ ቦሌ የሚወስደው አስፋልት በማታ ምን ያህል እንደሚያምር ታውቁታላችሁ። እና ልክ እንደዛ ነው እየተደረገች ያለችው። ያው እንደምትመለከቱት አስፋልቱን ሰውን በዜብራ ይሻገራል። ያው ዋናው እምብርት የሚባለው ቦታ የአዳማ አደባባይ ዛፍ ያለበት ቦታ ይህ ነው። እናም ከዚህ በፊት ደግሞ የምትሉበት ወይም ደግሞ ፎቶ የምትነሱበት ቦታ ይሄ ነበረ እና በጣም የሚያምር አስደናቂ የሆነ ትዕይንት ነው እያየን ያለ ነው በአዳማ ከተማ። እናም አሁን አረፍ የምንልበት የምንጠጣበት እናገኝበት እየፈለግን ነው። በመጨረሻም ቡና የሚሸጥበት ቦታ አግኝተናል። ያው በመጨረሻም ቡና የሚሸጥበት ቦታ ጋር አግኝተናል። እናም ያው አዳማ እንደምታዩት ያይ ደግሞ አካባቢው ምን ይባላል? የዋርካ የሚባለው ቦታ ላይ ነው ያለ ነው። አዳማ ላይ የተወላችሁ ከዚህ ሀገር ውጭ የምትኖሩ ሰዎች ወይም ደግሞ አዳማ ናዝሬትን የናፈቃችሁ ሰዎች አዳማን እንደምታውቋት ያው የፍቅር ሀገር ነች። እናም በዚህ በትንሽ ጊዜ ውስጥ 2018 በትንሽ ጊዜ ውስጥ በትንሽ ወራት ውስጥ ይሄኛው የምታዩት አስፋልት ተሰርቶ አልቋል። ያው የመጀመሪያ ቪዲዮ በመሆኑ አንፃር ይህ ቪዲዮ የመጀመሪያ ብሎጋችን በመሆኑ አንፃር ቀጣይ ደግሞ አዳማ በቀን ምን ትመስላለች ወይም ደግሞ ምን አይነት ቦታዎች አሏት የሚለውን ደግሞ በቀጣይ ቪዲዮ የምናይ ይሆናል። አዳማ እንደምታውቋት ፍቅር ሀገር ነች። ሁሉንም በፍቅር የምታስተናግድ ሀገር ነች። እናም ከበፊቱ አንፃር ብዙ ሰፍታለች። በፊት ጠባብ ነች ያው እንደምታውቋት። ነገር ግን አሁን ከአንድ ጫፍ ወደ አንድ ጫፍ ለመጨረስ በጣም ብዙ ጊዜ ይፈጃል። ቀጣይ ደግሞ አዳማ ላይ የናፈቃችሁ ትምህርት ቤቶች ወይም ደግሞ አዳማ ላይ ተምራችሁበት አሁን ከሀገር ውጭ የምትኖሩ ሰዎች የመንግስት ትምህርት ቤቶች፣ የግል ትምህርት ቤቶች እሱን አብረን የምንጎበኘው። ያው እንደምታዩት ቡናውን እየጠጣን እንገኛለን። በዚህ አጋጣሚ ትላንትና ሌሊት ላይ ቀዝቀዝ ያለ አየር ነበረ፣ ትንሽ ዝናብ ነበረ። እናም ትንሽ ብርድ አለ። አሁን አዳማ ለመኖርም አማራጭ ወይም ደግሞ ውድት ያለች ከተማ ነች። የመጀመሪያ ብሎጋችንም እንደመሆኑ ይቅርታ እንጠይቃለን። ምክንያቱም ቪዲዮአችን አጭር ሊሆን ይችላል፣ እንዲሁም ደግሞ ሰዓቱም ለቪዲዮ የማይመች ሊሆን ይችላል። እኔ ላልታያችሁ እችላለሁ በከለሪ መንዘር በጣም እና በጣም ነው የምትምረው አዳማ ወላሂ በጣም ተቀይራለች። ብቻ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት ሀሳብ እየሰጣችሁ ይሄንን ተው ይሄንን አድር ይሄንን ተው እያላችሁ በመደገፍ ሞራል በመስጠት አበረታቱኝ። ከዚህ በላይ እናንተ ጋር ይዤ ልቀርብ ያሰብኳቸው ብዙ አይነት ቪዲዮዎች አሉ። ካሜራም የለንም። ያው ቪዲዮ ሊደበዝባችሁ ይችላል ኳሊቲው። ያውማ በጣም ይቅርታ ግን አመሰግናለሁ። እናችንን ጨርሰናል። ያው በቀጣይ ቪዲዮ ደግሞ አሪፍ ነገር ይዤላችሁ ቀርባለሁ። ማይኩም አልሰራ ብሎኛል። አማውራላችሁ ራሱ በስልኩ ነው እና በቀጣይ ቪዲዮ በቀን ያለችበት ሁኔታ አሳያችኋለሁ። ሰብስክራይብ እያረጋችሁ አካውንታችንን ሼር እያረጋችሁ ቪዲዮ በደንብ እንዲታይ
ስለነበረን ቆይታ በጣም አመሰግናለሁ።